ሰላም እንዴት ናችሁ? መሰረት ነኝ። ይህ መሲ ጄጄ የተሰኘ የዩቲዩብ ቻናሌ ነው። በዚህ ቻናል እንግዲህ በባለፈው ፕሮግራሞች እንደነገርኳችሁ ከ10 ዓመት በታች ያሉ ህፃናት ልጆቻችንን የቤት ውስጥ ሙያ እንዴት አድርገን እናሰልጥናቸው፣ በተለየ መንገድ ደግሞ የተሻሉ ልጆች አድርገን እንዴት እናሳድጋቸው። ምክንያቱም አሁን ብዙ ጊዜ ልጆች ጊዜያቸውን የሚያጠፉት ስልክ በማየትና ቴሌቪዥን ላይ ነው ትርፍ ጊዜያቸውንና ያ እንዳይሆን የቤት ውስጥ ሙያ እንዴት እናሰልጥናቸው በሚለው የምንወያይበት ፕሮግራም ነበረ። ዛሬ ላነሳ ያሰብኩት ሀሳብ ደግሞ ጊዜ ወዲህ 10 ቤት ያሉ ልጆች እስከ 20 ምናምን ውስጥ ያሉ ልጆች በአብዛኛው ብሬስ ያሰሩ ናቸው። ለምንድን ነው ብሬስ የሚያስሩት? ምንድነው ምክንያቱ ብዬ ሳስብ እንደ ፋሽንም እየታየ ነው። ግን እንደ ፋሽን ስለታየ ብቻ ዝም ብሎ አይታሰርም። የኛ ልጆች አብዛኞቹ ጥርሳቸው የተወለጋገደ ነው ሲበቅል። ለምንድን ነው የተወለጋገደ? ችግሩ ከኛ ከወላጆች ነው። ምንድነው እሱኛ ያደረግነው? ልጆች ሆነው ከ5 ዓመት ጀምሮ ጥርስ እየተነቃነቀ መነቀል ይጀምራል። የወተት ጥርስ ሲነቃነቅ ጊዜና ትኩረት ሰጥተን በጊዜ ስላልነቀንላቸው የተነቃነቀው ጥርስ ቦታውን በጊዜው ባለመልቀቁ ተፈጥሯዊ ስለሆነ የሚያድገው የስረኛው ደግሞ ጊዜውን ጠብቆ ይወጣል። ያን ሰዓት ሲወጣ ቦታ ስለማያገኝ ወይ በውስጥ በኩል ያድጋል፣ ወደ ውስጥ ገባ ብሎ ያድጋል፣ ወይ እንደዚህ ተጣሞ ያድጋል። በዚህ የተነሳ ጥርሳቸው ግማሹ ወጣ ገባ የተገለበጠ፣ አንዳንዱ ደግሞ መውጫ ቦታ አጥቶ እዛው የቀረ ሁሉ አለ። በኋላ ላይ በሕክምና እንደዚህ እንትን ተብሎ ቦታ ተከፍቶለት የሚወጣ። በዚህ የተነሳ ነው ልጆች በአብዛኛው ብሬስ ያሰሩት። ወንድሞቻችን እህቶቻችንን፣ የእናቶቻችንን የአጎት ያክስት የእናት የአያት ጥርሳቸውን ብናይ ልብ ብለን አስተውለን ከሆነ የነሱ ችምችም ድርድር ያለ ጥርስ ነው ያለው። ያ የሆነው ለምንድን ነው? የበፊት ወላጆች ልጅ ጥርሱ ሲነቃነቅ በጣም ትኩረት ይሰጣሉ። አነቃንቀው ይሉናል። ከዛ ወዲያው ቶሎ አነቃንቁት ይሉናል። ቶሎ አነቃንቁት። ለካ እንደዛ የሚሉት የስረኛው ቶሎ እንዳይመጣ ነው፣ ቦታ እንዳያጣና ተወላግዶ እንዳያድግ። በዛ የተነሳ ቶሎ ይነቃነቃል። ከዛ በኋላ ንቅል ያደርጉታል። ከተነቀለ በኋላ ደግሞ ድዱ ከውስጥ ያለውም ገና ሳይበቅል ነው የሚነቅሉት ቶሎ። ከዛ በኋላ ድዱን ደግሞ ጧጧት እንደዚህ ወደ ላይ ከታችኛው ከሆነ ወደ ላይ እንደዚህ ድዱን ንቅ አድርገው ይዘው ወደ ላይ ሳብ ያደርጉታል። የላይኛውም ከሆነ ደግሞ ወደ ታች ድዱን ንቅ አድርገው ይዘው ወደ ታች ሳብ ያደርጉታል። ያ ለምንድን ነው? ጥርሱ አወጣጡ ትክክለኛ እንዲሆንና እንዲያምር የተደረደረ በጣም የሚያምር ጥርስ እንጂ የኛ ወላጆች ታላላቅ ወንድም እህቶች የድሮዎቹ በፍጹም ብሬስ አድርገው ጥርሳቸው እንደዛ ያማረው። እኛ ግን በዚህ ጉዳይ ላይ ልጆቻችን ላይ ምንም አልሰራንም። በጣም ሰነፎች ነን። ጊዜ ጠብቀን አልነቀንላቸውም። በዚህ የተነሳ ጥርሳቸው ውልግድግድ ያለ ነው። ደግነቱ ብሬስ የሚባል መፍትሄ መኖሩ በአንድ በኩል ጥሩ ሆኖ ግን ያንን አለማድረግ ይቻላል። አንደኛ ከወጪ አንፃር ወጪው በጣም ከባድ ነው በዚህ ኑሮ። ለዛ የሚወጣ ገንዘብ ሌላ የኑሮ ቀዳዳ ይሸፍናል። ሌላው ደግሞ የብሬስ ራሳቸው ላይ ሲቆይ በተወሰነ መልኩም ቢሆን ምቾት የመንሳት ነገር አለው። ያም እንዳይሆን ልጆቹም እንዳይቸገሩ እኛም ወጪ እንዳናወጣ በጊዜ ጥርሳቸውን አነቃንቆ መንቀል ቀላል ስለሆነ አሁን ከ5 ዓመት በታች ልጆች ያላችሁ ወላጆች ይሄን የማድረግ እድሉ አላችሁ። ተከታትላችሁ ጥርሳቸውን ንቀሉላቸው። የወተት ጥርስ ደግሞ ሲነቀል አስቸጋሪ አይደለም። ስሩ እንደዚህ ረጅም አይደለም ወደታች። ትልልቅ ከሆነም በኋላ ጥርሳችንን ሲያመን ስንነቀል ምዝዝ ብሎ ሲወጣ የታችኛው ይገርመኛል፣ ረጅም ነው። የወተት ጥርስ ግን እንደዛ አይደለም። ቅርብ ቦታ ቁጭ ያለች ናት። ንቅንቅ ካለች በቀላሉ ብድግ ማድረግ እንችላለን። ያን ማድረግ እየፈራን ወይ እነሱ ሲያለቅሱብን ተወት እያደረግን ችላ ስለምንላቸው ጥርሳቸው ውልግድግድ ብሎ አድጎ ሁሉ ልጅ አሁን ብሬስ ተጠቃሚ ሆነ። ብሬስ መኖሩ መፍትሄ መሆኑ ደስ የሚል ነገር ሆኖ ግን ደግሞ በዚህ ምክንያት ኢንፌክሽን ፈጥሮ የሞቱ ልጆችም እናውቃለን። እኔ አውቃለሁ በበኩሌ። ያ እንዳይሆን ወላጆች በጊዜ ኃላፊነታችንን እንወጣላለሁ። ድሮ እንዴት ነበር እናቶቻችን የሚነቅሉን? ልጅን ስነቅላት ያነሳዋት ቪዲዮ አለ። ለሱን አሳያችኋለሁ። ከባድ ነገር አይደለም፣ በጣም ቀላል ነው። የምንፈራ ከሆነ ደግሞ የሚያውቅ ሌላ ተለቅ ያለ ሰው እንዲነቅልልን ብናደርግ ይነቅሉላቸዋል። በጃሊ ያዝ ካለ በክር እስር አድርገን ሳብ ስናደርገው ወዲያው ንቅል ነው የሚለው። ስለዚህ እንደዛ እናድርግላለሁኝ። ዛሬ ያስኩት ሐሳብ ይሄ ነው። ቪዲዮ ቆይ ገና
ነው ገና አልተቋጠረም። ቆይ ልቋጥረው አልቋጠርኩትም። አታውጩ በምላስሽ አታውጩ። ነው ያደግነው እንግዲህ እንዴት ይሻላል? አይ አያስቸግርም። ያንቺ በጣም እንትን ነው አንቆታል። ተነቃንቆ ነው። አልተቋጠረም። አንዴ ልድገመው። አንዴ አንዱ ነው በልጅ እኮችኛው አይደለች። ሁለት አንዴ የስራሽን ይስጥሽ። ሌላ ምን እላለሁ? ጥራቱ እንጂ አይ እንዲጠነክር ጫፉ ላይ ነው ያለ። አይ ግን እጅ መታጠቢያው ጋር የት ለወፋ ጥርሴን ተነቀልኩኝ። ባይ መልኪው ነይ ግን አውጣው ተላሻጭርሽ ማለኒ መልክሽ ሊበላሽ እኮ ነው ቃልኝ እንዴ ቆይ ለወድቃለች እኮ መልኳ ሊበላሽ ነው። አይ ራስሽ እንደዚህ ሰጥሽና ራስሽ ትነቂዋለሽ። ራስሽ ትነቂዋለሽ። እኔ አይደለሁም ላስርልሽ ነው። አንቺ ራስሽ ትነቂዋለሽ። አንቺ ትነቂዋለሽ። ነይ ስነ ስርዓት አቤት እንዴ ቤኳም እንዴ ራስሽ ትነቂዋለሽ። አቤት ቀና ቤለች እንዴ ሁለት ወድቅ ነው። አልነካውሽም እንዴ አበሽ ያማል ታዲያ ዛሬ ያስኩት ሀሳብ ይሄ ነው። ቪዲዮ ካያችሁ በኋላ ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች ሰዎች ጋር ተደራሽ እንዲሆን አድርጉት። ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች ሰዎች ጋር ተደራሽ እንዲሆን አድርጉት።